በዛሬው ትንታኔያችን ወደ ሁለተኛው የዓለም ጦርነት እንመለስና አንድ ወታደር ላይ የደረሰን እጅግ በጣም አስገራሚና አስደንጋጭ የህይወት ታሪክ እናያለን። እሺ፣ ጥያቄው ይሄ ነው። አንድ ሰው ብቻውን በአርክቲክ በርድ፣ በጠላት ጥቃት፣ አልፎ ተርፎም በሁለት ፈንጂዎች ውስጥ አልፎ እንዴት በሕይወት ሊቆይ ይችላል? መልሱ እውነት ለመናገር ከምንገምተው በላይ እጅግ በጣም ይገርማል። እንግዲህ የታሪካችን ዋና ገጸ ባህሪ አይሞ ኮይቡነን ይባላል። በወቅቱ የ26 ዓመት ወጣት ፊንላንዳዊ ወታደር ነበር። እናም መጋቢት 18 1944 ላይ ከቡድኑ ጋር በላፕላንድ እስቲ ሁኔታውን በአይነ ህሊናችን እንሳራው። መጋቢት 18 1944 ነው። አይሞና ቡድኑ ለ2 ቀናት ሙሉ በእግራቸው ሲጓዙ ውለዋል። በጣም ደክሟቸዋል። እሳት ዳር ቁጭ ብለው ሻይ ሊጠጡ ሲሉ በድንገት የማሽን ጠመንጃ ድምፅ አካባቢውን አናወጠው። ዞር ሲሉ ምን ቢመለከቱ ጥሩ ነው? በርካታ የሶቪየት ወታደሮች በበረዶ መንሸራተቻቸው የተንደረደሩ በቀጥታ ወደ እነሱ ይመጣል። በቃ ሁኔታው የሞት ሽረት ሆነ ማለት ነው። የፊንላንድ ወታደሮችም ወዲያውኑ በበረዶ መንሸራተቻቸው ላይ ወጥተው በከፍተኛ ፍጥነት ከጥቃቱ ለማምለጥ መሸሽ ጀመሩ። እና አይሞ የቡድኑ መሪ ስለነበር ከፊት ሆኖ በበረዶ ላይ መንገድ እየጠረገ ሌሎቹ እንዲከተሉት ያደርግ ነበር። ይህ ደግሞ ከፍተኛ ጉልበት ይጠይቃል። ብዙም ሳይቆይ ሰውነቱ መክዳት ጀመረ። ጉልበቱ አለቀ። ከጓደኞቹ ወደ ኋላ ሲቀር የጠላት ጥይት ድምፅ ደግሞ እየቀረበው መጣ። እንግዲህ በዚህ ተስፋ አስቆራጭ ሰዓት ከውትድርና የተሰጠውን ያንን ልዩ ቀለብ ሙሉውን ለመውሰድ ወሰነ። ችግሩ ግን ቀለቡ ወዲያውኑ ውጤት አላሳየም። ድካሙ በጣም አይሎበት ሚዛኑን ስቶ ከዛፍ ጋር ተጋጨና እዛው በረዶ ላይ ራሱን ስቶ ወደቀ። ጓደኞቹም ሌላ አማራጭ ስለነበራቸው እሱን ትተውት ለማምለጥ ተገደዱ። አይሞ ከብዙ ጊዜ በኋላ ሲነቃ ብቻውን ነበር። በሕይወት በመኖሩ በጣም ተደንቋል። ግን ደግሞ ከዚህ በፊት ተሰምቶት የማያውቅ በጣም እንግዳ የሆነ ከፍተኛ የንቃትና የኃይል ስሜት ይሰማው ጀመረ። እዚህ ጋር ነው ነገሩ በጣም የሚገርመው። የአእምሮና የሰውነቱ ሁኔታ ፍጹም ተቃራኒ ነበር። አእምሮ የተዛባ ምናባዊ ነገሮችን እያየና ግራ እየተጋባ ሲሆን፣ ሰውነቱ ግን ምንም አይነት ህመምም ሆነ ድካም አይሰማውም ነበር። በቃ የማይበገር አይነት ነገር ሆኖ ነበር። ጉዞው በሙሉ በእንደዚህ አይነት አስፈሪ ቅዠቶች የተሞላ ነበር። አስቡት፣ የራሱ ጓዶች ተኩስ ከፈቱበት። ያገኘው ጓደኛውም በድንገት ተሰወረበት። እንዴት እንደሆነ ሳያውቅ ዕቃዎቹ ጠፍተውበት በበረዶው መንሸራተት ላይ እንዳለ ራሱን አገኘ። ይህ ሁሉ ነገር ምንድን ነው? እንዴት ነው የሆነ ያለው የሚለው ነገር ትልቅ እንቆቅልሽ ነበር። ስለዚህ ወሳኙ ነጥብ ይሄ ነው። ሰውነቱ ከአቅም በላይ የሆነ ኃይል ነበረው። አእምሮ በቅዠት ተሞልቶ እንኳን ሰውነቱ እንደ ማሽን ለቀናት በአስቸጋሪው የአርክቲክ በረሃ ውስጥ ጉዞውን ቀጠለ። ለቀናት በዚህ ሁኔታ ከተጓዘ በኋላ በመጨረሻ ራቅ ካለ ቦታ አንድ ህንፃ ተመለከተ። ያው የመዳን ተስፋ ጭላንጭል ታየው ማለት ነው። ወደ ህንፃው እየተጠጋ ሲሄድ የጀርመን ጦር ሰፈር መሆኑን ተረዳ። እነሱ ደግሞ የፊንላንድ አጋሮች ነበሩ። በቃ በደስታ ወደ በሩ ሲሮጥ ድንገት መሬት ላይ በተቀበረ ፈንጂ ላይ ረግጦ አንደኛው እግሩ ክፉኛ ተጎዳ። በሚያስገርም ሁኔታ ግን ምንም ህመም ሳይሰማው ተነስቶ ወደ በሩ ሲንገዳገድ በሁለተኛ ፈንጂ ላይ ረግጦ ሌላኛውም እግሩ ተጎዳ። አሁን ሁለቱም እግሮቹ ከጥቅም ውጭ ሆነው ሊያድነው ይችላል ብሎ ያሰበው ሰፈርም የተተወ ባዶ ህንፃ መሆኑን ሲያውቅ ተስፋ ቆረጠ። ከዚያም በአቅራቢያ ወደሚገኝ ጉድጓድ ውስጥ ገብቶ ሞቱን መጠባበቅ ጀመረ። እስቲ ይህን የጊዜ ሰሌዳ እንመልከቱ። ከመጀመሪያው ጥቃት አንስቶ እስከሚገኝበት ጊዜ ድረስ አይሞ ለ2 ሳምንታት ያህል ይህንን ሁሉ መከራ አልፏል። 2 ሳምንታት። አይሞ በመጨረሻ በፊንላንድ ወታደሮች ተገኝቶ ሆስፒታል ገባ። ነገር ግን እዚያ የደረሰው እንቆቅልሽ ለሐኪሞቹ ይበልጥ የተወሳሰበና ግራም ያጋባ ሆነ። ዶክተሮቹ ሲመረምሩት ያገኙት ነገር በእውነት የማይታመን ነበር። እስቲ ያስቡት፣ ክብደቱ 43 ኪሎ ግራም ብቻ ነበር የቀረው። ግን ከሁሉም በላይ ያስደነገጠው የልብ ምቱ ነው። ሰውየው በሰላም አልጋ ላይ ተኝቷል አይደል? ግን የልብ ምቱ በደቂቃው 200 ጊዜ ይመታ ነበር። ይሄማ በፍጹም ሊሆን የማይችልና እጅግ በጣም አደገኛ ነገር ነው። ታዲያ ይህ ሁሉ ነገር እንዴት ሊሆን ቻለ? አንድ ሰው እንዲህ አይነት ሁኔታን ተቋቁሞ እንዴት በሕይወት ሊቆይ ይችላል? ሚስጥሩ ምንድን ነው? እንግዲህ መልሱ ወደ ታሪኩ መጀመሪያ ይመለሰናል። ሁሉም ነገር የተጀመረው አይሞ ከቡድኑ ጋር ላለመለያየት በወሰደው በዚያ ልዩ ቀለብ ነበር። አዎ፣ ያ ቀለብ የተባለው ነገር ምግብ አልነበረም፣ ፐርቬቲን ይባላል።
እሱም በወቅቱ ለወታደሮች ይሰጥ የነበረ ንጹህ ክሪስታል ሜታምፌታሚን ነበር እና አይሞ በአንድ ጊዜ ለብዙ ወታደሮች የተሳሰበውን መጠን ሙሉውን ነው ወሰደው። አሁን ይሄንን ካወቅን በኋላ ያለፉትን 2 ሳምንታት እንግዳና ከአቅም በላይ የሆኑ ክስተቶች በሙሉ በአዲስ መልክ መረዳት እንጀምራለን። ገደብ የለሽ ጉልበቱ፣ ህመም አለመሰማቱ፣ ያያቸው ቅዠቶች፣ እንዲሁም ሆስፒታል ውስጥ ያስደነገጠው ከፍተኛ የልብ ምቱ፣ ሁሉም ነገር አንድ ማብራሪያ ብቻ ነበረው። ይሄውም የሜታምፌታሚን ከመጠን በላይ የመውሰድ ውጤቶች ነበሩ። ያባባል ሁኔታውን በአጭሩ ይገልጸዋል። ሕይወቱን ያተረፈው ለ2 ሳምንታት ሙሉ በአደንዛዥ እጽ ተጽዕኖ ስር ስለነበር ነው። ያያቸው የራሱ ጓዶች ሲተኩሱበትና ያገኘው ጓደኛው ማዲ ሁሉም የአእምሮ ፈጠራዎች ነበሩ ማለት ነው። እና በሚያስደንቅ ሁኔታ አይሞ ከደረሱበት አሰቃቂ ጉዳቶች ሙሉ በሙሉ አገግሟል። ከጦርነቱ በኋላ መደበኛ ሕይወት መሰርቶ አግብቶ 9 ልጆችን ወልዶ እስከ 71 ዓመቱ ድረስ ኖሯል። እናም ሕይወቱን ያተረፈለትን ያንን ንጥረ ነገር ዳግም ተጠቅሞ አያውቅም። ስለዚህ ይህ ታሪክ ሲጠቃልል አንድ ጥያቄ ያስነሳ። ይህ የሰው ልጅ የመቋቋም አቅም ምን ያህል አስደናቂ እንደሆነ የሚያሳይ ነው ወይስ ጦርነት የሰውን ልጅ ምን ያህል አስከፊ እና ተስፋ አስቆራጭ እርምጃዎችን እንዲወስድ እንደሚያስገድደው የሚያሳይ አስፈሪ ማሳሰቢያ ነው? ውሳኔው ለአድማጭ የተተወ ነው።